ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ የምንገኘው ሂልተን ሆቴል ነው ማለት ነው። ሂልተን ሆቴል እንግዲህ የተዘጋጀ ኮፊ ሚትስ ሌዘር የተባለ ኢቨንት ተዘጋጅቷል። የተለያየ አርት አለ፣ ኮፊ ሾፖች መጥቷል ማለት ነው። አንድ ላይ እሱን እንጎበኛለን ማለት ነው። ስቴይ ቱንድ፣ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ብዙ አዳዲስ ነገር ነው ያለ ማለት ነው። አብራችሁን ቆዩ። እሺ ቤተሰቦች እንደምታዩት እንግዲህ በጣም የሚገራርም ፎቶግራፊ እዚህ ጋር እንመለከታለን ማለት ነው። ከዛም ደግሞ የሚገራርም ፔንቲንጎች አሉ እዚህ ጋር በጣም የሚገራርም ፔንቲንጎች አሉ። ገና ወደ ውስጥ ወደ ዋናው ኢቨንት በእርግጥ አልገባንም። ሰው አንድ ላይ እንገባለን ማለት ነው። አብራችሁ እሺ ቤተሰቦች እንግዲህ እንደምታዩት እንግዲህ ውስጥ ገብተናል ማለት ነው። ከጀርባ እንደምትመለከቱት ብዙ እንግዲህ የኮፊ ሾፕ ነጋዴዎች አሉ ማለት ነው። አንድ ላይ እንግዲህ ከነሱ ጋር አብረን ያሉት ነገሮች እንጠያየቃለን ማለት ነው። ፕሮዳክታቸውን ይነግሩናል ዲቴል። እንግዲህ አብራችሁ ቆዩ። ሳሙኤል እባላለሁ። ከአቢሲና ሌዘር ክራፍትስ የመጣ ነው። የቆዳ ውጤቶችን እንደዚህ እያመረትን እንሸጣለን። ኦሪጂናል ሌዘር ፕሮዳክቶችን በተለያዩ ሃንድ ሜድ ፕሮዳክቶችን ይዘን ነው የቀረብነው ዛሬ። ሶሻል ሚዲያ በአቢሲና ሌዘር ክራፍት እንገኛለን። አቢሲና ሌዘር ክራፍትስ ብላችሁ ኢንስታግራም ላይ ታናግሩን መገኘት እንችላለን። ናችሁ ናትናኤል ጌቱ እባላለሁ። በኢትኮፍ ላይ የቡና ባለሙያ ነኝ። እንደምትመለከቱት በቀድሞ ስሙ ኢትኮፍ በአሁኑ ደግሞ ዳሪስኮ። እነዚህ እንደምታዩቸው ኔስፕሬሶ ኮምፓቲብል ካፕሱሉ ሎካሊ እዚሁ እናመርታቸዋለን። የሀገራችንን የተለያዩ ፓርት ኦፍ ቡናዎችን በመጠቀም ሲንግል ኦሪጂን ኮፊዎችን እኛ ጋር ማግኘት ትችላላችሁ። እኛ ጋር ስትመጡ ኮፊ ብቻ መቀመስ ሳይሆን ኳሊቲን ኮፊ ሚዲየም ሮስት ላይ በደንብ አድርጋችሁ የሁሉንም ኦሪጂን ኮፊ ፍሌቨሮችን ቴስት ማድረግ ትችላላችሁ። ኮፊዎቹ እኛ ጋር አለ። ማሽንም ከሌላችሁ ደግሞ የተለያዩ የማሽን አማራጮች አሉ። እነሱንም ማሽኖች እኛ ጋር ማግኘት ትችላላችሁ አንድ ላይ ማለት ነው። ሰዎች ጋይስ እንዳያችሁት እንግዲህ በጣም አሪፍ የሆነ ኤክስፕላኔሽን ነው። እዚህ ደግሞ የተለያየ ሀገር ኮፊ ነው ያገኘነው። እንግዲህ ለእኛም ድጋሚ እንግዲህ ቴስት ኮፊ ተሰጥቶናል ማለት ነው። አንድ ላይ እንቀምሳለን። አብራችሁን ነው ጋይስ እንግዲህ እውነት ለመናገር እኛ ሀገር ከለመድኩት ቴስት ትንሽ ወጣ ያለ እንዲሁም ባዶ ነው፣ ግን በጣም ቴስት ያለው ነው። ይሄ እንግዲህ እንደነገርኳችሁ ቀደም ኤክስፖርት ስታንዳርድ የሆነ ኮፊ ነው ማለት ነው። አሲል ባዶ ሆኖ ራሱ በጣም ቴስት አለው ማለት ነው። እንግዲህ መታችሁ ነገ እንግዲህ መጎብኘታችሁ አትርሱ። ታንክ ዩ
ሰላም እንዴት ናችሁ? ባህግ ይባላለው ከዳሃብ ኮፊ ሪፕሬዘንት አድርጌ ነው የመጣሁት። ዳሃብ ኮፊ ከፋ አካባቢ እርሻ አለን። እርሻ ፕሮዲውስ አድርገን ቡና ኤክስፖርት ነው የምናደርገው። ሶ ቫልዩ ቼንን ሙሉን ለመቆጣጠር እየሞከርን ያለ ነው። ይዛን የመጣ ነው ሮስትድ የሆኑ ዲፍረንት በ250 ግራም ጨምሮ እስከ 1 ኪሎ ኢንክሉዲንግ እንደዚህ አይነት ትናንሽ ፕሮዳክቶች that you can use it እንደ ሻይ 20 ግራም የሚይዙ እንደ ሻይ ልክ ውሃ ጨምረበት it's coffee instantly coffee መሆን ይችላል። it's not instant coffee natural coffee normal coffee ሆኖ we just mix it with that እነሱን ፕሮዳክቶቻችን ለማስተዋወቅ in addition to that different coffee ማዘጋጃ ኢኩዊፕመንቶች for example እዚህ ጋር ሳይፈን የሚባል ኮፊ ማዘጋጃ ነው። so ሳይፈን is a Japanese ቡና መስሪያ መንገድ there are different coffee መስሪያ ፕሮዳክቶች ቅድም ተሽከርከራችሁም እንዳያችሁት but this one personally is my absolute favorite ቡናውን በትክክል ጽድት አድርጎ አጣርቶት ነው የሚያወጣው። ውስጡ እንደዚህ አይነት ፊልተር የምትገባለች ቡናው በዚህ ሲያልፍ it becomes unbelievably good so ያው የምታዩት ሰዎች ባቀምሱት የሚቀርሰው ይቀምሰዋልና cheers ካሁኑ ብያቸዋለሁ enjoy ሶ ጋይስ እንግዲህ እንደምትመለከቱት እንግዲህ በደንብ አድርጎ እንግዲህ ዲስክራይብ አድርጎልናል እንግዲህ ከዳሃብ እንግዲህ ሶ አሁን ደግሞ ቴስት ኮፊ እንግዲህ ሰጥቶናል። በጣም የሚጣፍጥ እንግዲህ ኤክስፖርት ስታንዳርድ የሆነ ቡና ነው እየጠጣን ያለ ነው ማለት ሶ አሁን ደግሞ አንድ ላይ ደግሞ ፕሮሰሱን እናያለን እንዴት አድርገው እንደሚያፈሉት ቅድም በነገረን መሰረት እንግዲህ አንድ ላይ እናያለን ማለት ነው። አብራችሁ እሺ ቤተሰቦች እንግዲህ እንዳያችሁት እንግዲህ በጣም አሪፍ ታይም ነበር ያሳለፍነው። የተለያዩ እንግዲህ ቡናዎችን ቴስት አድርገናል ማለት ነው። ያውም ኤክስፖርት ስታንዳርድ የሆኑ ቡናዎችን ማለት ነው። በተጨማሪም ደግሞ የቆዳ ስራ ውጤቶችን አይተን ነበር ማለት ነው። ሶ እንግዲህ እንዳያችሁት በጣም አሪፍ የሆነ ኢቨንት ነበረ። እኛ በተቻለው አቅም እንግዲህ ለእናንተ እንግዲህ አዳዲስ ነገር ለማሳየት እየሞከርን የተለያዩ ኢቨንቶችን እያሳየናችሁ እንገኛለን። ሶ እንግዲህ ቀጣይም እንደዚህ አይነት ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ሁሉ ማለት ነው። እስከ ቀጣይ ቪዲዮ እንግዲህ ቸር ቆዩን። እንግዲህ እናመሰግናለን።